ዝግጁ ሁን። የመልካምም የክፉ ሐሳብም ምንጩ አእምሮ ነውና አእምሮህን መልካሙን መግበው። ከክፉዎች ይልቅ መልካም ስብዕና ያላቸውን፣ ከክፉ ምግባሮች መልካም ምግባሮችን፣ ጨለማው እየባሰ ከመሄዱ ሊነጋ መሆኑን፣ የተራብክበትን ጊዜ እያሰብ ከመቆዘም የጠገብክበትንና ካጣህበት ጊዜ ያገኘህበትን በማሰብ ውስጥህን በተስፋና በእምነት እንዲሞላ በማድረግ መንፈስህን ማጠንከርና በኃይል መሙላት ትችላለህ። ከማማረርና ተስፋ ከመቁረጥ ምን ታገኛለህ? ከብስጭት ከኪሳራ በቀር ምንም አታገኝም። ይልቁንም ስጋት፣ ጥርጣሬ፣ ፍርሃትና መረበሽን በማስወገድ ውስጥህን በተስፋና በእምነት ሞልተህ ወደፊት ተራመድ። መጥፎ ነገር ከጥሩ ነገር ጎልቶ የመታየትና የመሰማት ባህሪ ስላለው እንጂ በጣም ብዙ መልካም ሰዎች፣ ታታሪና ታማኝ ሰዎች በየቢሮውና በየመንደሩ አሉ። መልካሙን ብቻ ጎልብተው አሳድገው። ሰው የአስተሳሰብ ውጤት ነውና ዘወትር መልካሙን ብቻ አስብ። መልካም አሳቢ ከሆን የምታገኘው ውጤትም መልካም መሆኑ ግድ ነው። ራስህን በሕይወት ምንም ለውጥ ማምጣት እንደማይችል ሰው አድርገህ አታስብ። በእርግጥ አንዳንድ ሁኔታዎች ካንተ ቁጥጥር ውጭ ሊሆኑ ይችላሉ። በተቃራኒው ብዙ ልትቆጣጠራቸው የምትችለው ልትለውጥ የምትችላቸው ሁኔታዎች እንዳሉ መገንዘብ ግን አስፈላጊ ነው። እድልን መጠቀም የሚችሉ ዝግጁ የሆኑ ብቻ መሆናቸውን አትዘንጋ።